ይባላል። ኮልፌ ክፍለ ከተማ ወረዳ 7 ውበትና ጽዳት አስተዳደራችንን ውጤታማ ለማድረግ ማታም ቀንም 24 ሰዓት እንሰራለን። በተለያየ ፈረቃ ማለት ነው። 4 ፈረቃ አለን። የጠዋት አለን፣ ዞኒንግ የሚባል አለ፣ የቀረ የሚጸዳ ከማታ የተራረፉትን ጨለማም ስለሆነ ስለሚተራረፍ ከዛ በኋላ ደግሞ ጠዋት ባለው ሂደት እሱ ደግሞ ጠዋት ይሰራል። 8 ሰዓት 9 ሰዓት የሚገቡ አሉ። እንደገና ማታ ደግሞ ከምሽቱ 3 ሰዓት 4 ሰዓት የሚገቡ አሉ። በ4 ፈረቃ ነው የምንሰራው ስራውን በአጠቃላይ ማለት ነው፣ ለማዘመን ማለት ነው። እና ወረዳ 7ን ጽዱና ውብ ለማድረግ በጣም እየጣርና ነው፣ በጣም እየለፋን 24 ሰዓት ነው የምንሰራው ስራችንን ውብ ለማድረግ ነው። እንደ አዲስ አበባ እንደ አጠቃላይ በልጣን እንድትገኝ እንፈልጋለን። በረከትና ትዕግስት ጓደኞቻቸው ደረቅ ቆሻሻ የመሰብሰብ ህብረት ሽርክና ማህበር አለ። ይህ ማህበር በወረዳዋ ባሉ 42 ብሎኮች አንደኛው የቤት ለቤት አገልግሎት ደረቅ ቆሻሻ የመሰብሰብ አገልግሎት በሳምንት 2 ቀን ይሰጣል። ከዛው በተመሳሳይ መልኩ በ42 ብሎክና ክፍት ቦታዎች ያሉትን የዞኒንግ የማጽዳት ስራ ይሰራል ማለት ነው። ከዛ ባሻገር እዚህ ቅብብሎች ጣቢያ ወረዳውን ሙሉ የተሰበሰበውን ቆሻሻ እዚህ ቅብብሎች ጣቢያ ነው የሚከማቸው። ይህም የተከማቸ ቆሻሻ 24 ሰዓት ባነሰ ስታንዳርድ መሰረት ወደ ላንድ ፊል ይጓዛል ማለት ነው። ይህኛው አሁን በተለይ ከዚህ በፊት የነበረ እንደ ወረዳ የቅብብሎች ጣቢያ አልነበረንም። ወረዳውን ከፍተኛ አስተዋጽኦ በማድረግ ቦታውን በተፈለገውን ልክ እንዲሰጠን አድርጎ በራሳችን ቦታ ደግሞ ማህበራቱም ያላቸውን ከቆጣዋቸው ውጭ አድርገው አንደኛው ግቢው በኤጋሽት እንዲታጠር አድርገዋል። በተመሳሳይ ደግሞ ቆሻሻ የሚከመርበትን በገራጋንቲ ያስደፍተው ሌቭል አድርገው የተሻለ መልኩ ለአገልግሎት ዝግጁ አድርገዋል ማለት ነው። ስለዚህ በተለይ በቆሻሻ በመሰብሰብ እና ደረቅ ቆሻሻውን ሰብስቦ ለጥቅም ከማዋል ከዛም ባሻገር ወረዳዋ ደግሞ ጽዱ ውብ እና ለነዋሪዎቿ ምቹ ለማድረግ በተሻለ መልኩ ርብርብ ባለሙያውን ቡድን መሪዎቹ እንደዚህ ሽርክና ማህበሩን በዛ ደረጃ ስራዎችን አጠናክረን እየሰራን እንገኛለን ማለት ነው። ስለዚህ በዚህም ማህበረሰቡም ደስተኛ ነው። ያው ቆሻሻ ይወጣልናል ነው ቤት ለቤት ሂደን ቸክ ብናደርግ ወደ 6788 አባወራ ማወራ አለ። እነዚህ የፓወራ እንደልኩ በሳምንት 2 ቀን ይወጣላቸዋል። ከዛ በተጨማሪም የሞዴል ብሎክ የምንላቸው ደግሞ በሳምንት 3 ቀን ቆሻሻ የማውጣት አገልግሎት ስራ ይሰራል ማለት ነው።